ማህበራዊ ሚዲያዎችን ይሁን ሜንስትሪም ሚዲያዎች መባሉትን ያጣበበው የለገዳዲ ለገጣፎ ጉዳይ ነው። ምንድነው መነሻው? በመጀመሪያ እድሉን ስለሰጣችሁንና ህዝቡም ያለውን ሁኔታ እንዲረዳና እንዳይረበሽ ለማድረግ የናንተ ሚዲያ እዚህ ስለጋበዛችሁን ላመሰግን እወዳለሁ። እንግዲህ ይሄ ለገጣፎ ለገዳዲ ጉዳይ በብዛት ባለፉት 2 አመታት ባለፈ 10 አመት ነው ኦፊሻሊ የተዋቀረችው 1998 ነው ከተማ ኦፊሻሊ የተዋቀረችው በከንቲባ መተዳደር የጀመረችው ከዛ ጀምሮ ብዙ ሰዎች ለመኖር የሚመርጧት ነው ቅድም እንዳልኩት ከአየር ሁኔታውም ከአዲስ አበባ ቅርበቱም ተያይዞ ለኑሮ የተመረጠች ከተማ ናት። እቺ ከተማ ደግሞ አንድ ፕላን ጨርሳ ሁለተኛ ፕላኗን ጀምራለች። ይሄ ሁለተኛ ፕላን ሲጀምር እኛ ደግሞ እንደ ከተማ አስተዳደር እንደ ተሐድሶ አመራር ወደዛ ስንሄድ የከተማው ምክር ቤት ያስረከበን ፕላኑን ነው። ፕላኑን አጽድቆ ነው በዚህ ፕላን ከተማውን ምሯት ብሎ ነው ለዚህ ተሐድሶ አመራር የሰጠው። በዛ መሰረት ነው ለማስተዳደር እየሞከርን ያለነው። በዚህ አግባብ ስናስተዳድር ደግሞ አውቀን ነው ማስተዳደር ያለብን። የምናስተዳድረው መሬት ማወቅ አለብን። ትልቁ ፖቴንሻል የሀገራችን መሬት ነው። መሬት እስከሆነ ድረስ ምን ያህል መሬት ነው እኛ ከተማ ውስጥ ያሉት ምን ያህል ነው በፕላኑ ለመኖሪያ ቦታ የሚፈቀደው ለየትኛው ሊያጠቃቀሙ በጣም ቅድም ስንነሳንብን እንደነበረ ከመዋተኞቹ የተለያዩ አጠቃቀሞች አለው። መሬት ለመኖሪያ ቦታ ከፕላኑ 40% ነው መጠቀም የምንችለው። ሌሎችም ኮመርሻል ያስፈልጋታል። ከተማ እድገቷ የኢንዱስትሪ ከተማ ናት። ክላስተሯም እንደ ኦሮሚያ ኢንዱስትሪ በስፋት እንዲገባ ይፈልጋል። እንደዚሁም ደግሞ ታሪካዊ ከተማ ናት። ለገጣፎ ለገዳዲ የሚባለው 2 ትልልቅ ወንዞች አሏት። ለገጣፎና ለገዳዲ ሲያሜው ከዛ ነው የመጣ። እነዚህ ወንዞች ተጠብቆ መኖር አለባቸው። ፓርኮች ከአዲስ አበባ ቅርበት እንደመሆኑ አመጣም ለቱሪስት በጣም ምቹ የሆነች ከተማ ናት። አሁን እኛ እንደ ተሐድሶ አመራር ገብተን ስራውን ስንጀምር ከተማዋ በዶርሚተሪ የተሞላች ከተማ ናት። ፕላኑን ጠብቃ ያልተሰራች መኖሪያ ቤቶች የተጣበበች ከተማ እንደመሆኗ ስናይ እንደ ከተማ አመራር ይሄ ህዝብ የሾመን ይሄንን ፕላን አስተዳድሮ እስካለ ድረስ ፕላን ደግሞ ትልቁ የከተማ ህገ መንግስት ነው። እንደ ህገ መንግስት ቀጥለን ነው እኛ የከተማው ትልቁ ህግ ፕላን ነው። በፕላኑ ከተማው መምራት ስንጀምር ነው ይሄ ሁሉ ጫጫታ እየመጣ ያለው። በፕላን መምራት ስንጀምር አንድ ከተማ ለኖራት የሚገቡ ነገሮች አሉ። ኮመርሻል ኤሪያ ተጠብቆ መኖር አለበት። ኢንቨስተሮች መምጣት አለባቸው። ብዙ ቦታዎችን በፕላኑ መሰረት እያዘጋጀን ነው። አዳዲስ ኢንቨስተሮችን ለመሳብ ስራ እድልም ስለሚፈጥርልን ፎሪን ካረንሲም ስለምንፈልግ የኢንቨስትመንት ቦታ በጣም በስፋት ነው እያዘጋጀን ያለነው። ቀጥሎ ያለው የከተማ ውበትና ጽዳት በጣም አስፈላጊ ነው። ከተማዋ ግሪነሪ የላትም። በፕላኑ በከተማ ማስተር ፕላን 66 ግሪነሪ ነው ዲዛይን የተደረገው። አሁን በተጨባጭ የሚታየው 12 ግሪነሪ ብቻ ነው ቦታው ተጠብቆ ያለ። ሌላው አጠቃላይ በግንባታ ያለቀበት ሁኔታ ነው የነበረና ሶሻል ሰርቪሶች ደግሞ አሉ። ለትምህርት ቤት፣ ለስቴዲየም፣ ለጤና ጣቢያ ሪዘርቭ ተደርጎ ህብረተሰቡ ልጆቹን የሚያስተምርበት የሚያሳድግበት ሪዘርቭ አድርጎ መንግስት ካሳ የከፈለበት መሬቶችን ነው በፕላኑ ተቀምጧል። ካሳ ተከፍሎበታል። ግን ስራ ላይ ያልዋለ በህገ ወጥ ወረራ የተዘረፉ መሬቶች ነበሩ። ሌላው የነበረው ወንዞች ዳርቻ በፈር ዞን የምንለው ለፓርክ ዲዛይን የተደረገ ወይንም በፕላኑ የተቀመጠው የከተማ ፓርኮች አሉ። ለገጣፎ አንዱ ባህላዊ የሚታወቀው ፈረስ ጉግስ አለ። ሻዋ አጠቃላይ የሚታወቅበት እንደተጠበቀ ሆኖ ለገጣፎ አካባቢ ደግሞ በጣም ዶሚናንት ነው ፈረስ ጉግስ አለ። በገና ጊዜ በበዓል ጊዜ ሜዳዎች አሉ። እነዚህ ባህላዊ ቦታ ሳይቀሩ ነው በህገ ወጥ ግንባታ ያለቁት። ስለዚህ እነዚህ ወደ ህጉ መመለስ ግድ ነው። የህግ በላይነትን ማስከበር ግድ ሆኖ ሲገኝ ነው ወደዚህ ስራ የገባ ነው። በዚህ ሂደት ላይ ሰፋ ያለ ጊዜ ወስደን ነው ለመለየት የሞከርነው። በልየታ ላይ ማህበረሰቡንም አሳትፈናል። እኛም ደግሞ ሐምሌና ነሐሴ ወር ጀምሮ ማህበረሰቡ ራሱ ካርታ የሌለውና ህገወጥ ግንባታ የገነባ መጥቶ እንዲመዘግብ ነው በመስታወቂያ ያወጣ ነው። ያንን መስታወቂያ ተከትሎ ነው በአራቱም ቀበሌ ላይ የራሳቸው ክላሴር አዘጋጅቶ መጥቶ ሲመዘገቡት የነበረው። ይሄን ከተደረገ በኋላ ምዝገባውን ከጨረስን በኋላ
ዲስአግሪጌት ነው ያደረግነው። ምንድነው ግንባታው 2004 በፊት የነበሩት መንግስት ሊዘዋጅ መጋቢት 2004 ሊዘዋጅ እስከወጣ ድረስ ያሉትን ህገወጦችን ህጋዊ አድርጓል። በአዋጅ ማለት ነው። ህጋዊ ሆኖ እንዲጸድቁ ተደርጓል። እነዚህ ህጋዊ ሆኖ እንዲጸድቁ መንግስት ሲያረግ ካርታ አላገኙም እንደኛ ከተማ። እነሱን ህጋዊ ማድረግና ከህገወጥነት መለየት ግዴታ ነው፣ አዋጁ መከበር ስላለበት። ወደዚህ ስራ ስንገባ ወደ 5000 ሰዎችን ለመለየት ነው የተቻለ 2004 በፊት የገዙ ሰነዳቸው የሚያሳየው ማለት ነው። እነዚህ 5000 ሰዎች ደግሞ ወደ ህጋዊነት መተን ባለይዞታ ለማድረግ ስመጣ ህጉ ምንድነው የሚለው ባለይዞታ ለማድረግ ከከተማው ማስተር ፕላን ጋር ሲጣጣም ነው ባለይዞታ አርገ ካርታውን የሚሰጣቸው። በዚህ ደግሞ ስለይ 2507 ነው ካርታ መስጠት የምንችለው። ሌሎቹ የመንግስት መሬት ላይ ነው ተገንብተው ያሉት። ፕላን ተቃርኖ ነው ያለው። ፕላን ተቃርኖ ደግሞ ግሪን ኤሪያ ላይ በፈር ዞን ላይ ሶሻል ሰርቪስ ላይ እነዚህ ካልቸራል ላይ ፓርኮች ላይ የተገነቡ ቤቶች ናቸው። ይሄ አንዱ ካታጎሪ ነው አርገን የለየ ነው። ሁለተኛ 2004 ወደዚህ የተገነቡ ቤቶች ናቸው። እስከ ሐምሌ ባለፈው 2010 የተገነቡ ቤቶችንና እነዚህ ፕላን ተቃርኖ ያላቸው ፕላኑ ተከብሮ ከተማዋን በፕላን ለማስተዳደር ነው ይሄንን ጥረት ያደረግነውና ይሄ ሲሆን ሰፋ ያለ ጊዜ ነው የተወሰደ። በጣም ከህዝቡ ጋርም ተዋይተናል። የመጀመሪያ ዙር ላይ አሁን የገባንበት የመንግስት መሬት ላይ ያለውን ማስከበር ነው። ሁለተኛ ዙር ላይ ነው ሌሎች ህገወጦችን ፕላን አድርገን ያስቀመጥ ነው። አሁን መንግስት ካሳ የከፈለበት የመንግስት መሬት የሆነውና እንደዚህም በፕላኑ የመሰረተ ልማት የሆኑት ነገሮች ላይ ሲጀመር በጣም ብዙ ጫጫታዎች ናቸው የመጡት። በውይይት ጊዜ ተማምነን ነው የገባ ነው። አሁን መሀል ላይ ተደርሶ እነዛ 12000 ቤቶች ህገወጦች ያሉትን ይገባበታል የሚል ስጋት አለ ህብረተሰቡ ውስጥ ማለት ነው። ያ ስጋትን ተደምሮበት የማንጫጫት ሁኔታ ነው ያለ። ግን የኢትዮጵያ ህዝብ ሊረዳን የሚገባው ለገጣፎ ከተማ አስተዳደር ዜጎች የማፈናቀልም ሂደት አይደለም እየተሰራ ያለ። በፕላኑ መሰረት እንድስተናገድ ከተማው ደግሞ በፕላኑ መሰረት የህግ በላይነቱ ተጠብቆ እንድትተዳደር ለማድረግ ነው። ወደ ወይዘሮ አቢባ ልምጣና እንግዲህ ይሄ ቤት የማፍረሱ ነገር እንደ ኦሮሚያም በሌሎች ክልሎችም አሁን ቅርብ ርቀት ላይ ባለው ለምሳሌ ደብረ ብርሃን እና በሌሎች አካባቢዎች ይስተዋላል። ምንድነው ለገዳዲ ለገጣፎን ልዩ ያደረገውና እንግዲህ እንደተባለው ጫጫታም የፈጠረው? ኦኬ እኔ ለራሴ የምረዳው ባለፉት 10 አመታት ከተማው ከተዋቀረች በኋላ ለገጣፎ ምን አይነት ሁኔታ ውስጥ ነበረች የሚለውን ማየቱ ተገቢ ነው የሚሆነው። አጋጣሚ ሆኖ ያለ ማስተር ፕላኑን ጥሶ የመንግስት መሬት ላይ በደላላም ይሁን በሌላ መልኩ መሬቱ እጃቸውን ያስገቡ ሰዎች ከተለያዩ ክልል በተለይም ደግሞ ሁለት ክልል ላይ ኮንሰንትሬሽኑ ይበዛል። አንዱ ክልል ላይ ደግሞ በጣም ብዙዎች አሉ። ስነሳ ቦታው ያ ቦታ ተነካ። ያ ቦታ ስነካ ደግሞ እነዚህ ሰዎች ብዙ ኤክስፖዠር አላቸው። ከዚህ ከሌሎች ከተሞች ላይ ከፈረሱ ሰዎች ልክ የሚዲያ ኤክስፖዠር አላቸው። የማሰማት ኤክስፖዠር ስላላቸው ካልሆነ በስተቀር የህግ በላይነቱ ሰበታም ላይ የተከበረ ነው። ጣፎ ላይም እየተከበረ ያለው ዩኒክ የሆነ ወይንም ደግሞ ለብቻ እኛ ሌላውን ለማፈናቀል ተደርጎ የተወሰደበት ምክንያት ዲሞግራፊው ሃይ ኮንሰንትሬሽኑ ያ የሚጫጫው አካል ስለሚበዛበት ነው። እስኪ እንግዲህ ከዛው ጋር ታይዞ የኦሮሚያን ፕሬዝዳንት ይሄ ነገር የማፍረሱ ሂደት እንዲቆም ጫና አድርጓል የሚባል ነገር አለ እና ይሄኛው ነገር ስትሰሩ ከመንግስት ከተለያዩ አካላት ጣልቃ ገብነት ይታያል የሚል ነገር አለና ምን ያክል እውነት ነው? ይሄ ዜና ትላንትና በሶሻል ሚዲያ በጣም ሲሄድ ነበር፣ ግን ከእውነት የራቁ ናቸው። አንዳንዶቹ እውነት ያላቸው ከፌደራል መንግስት አቶ ንጉሱ ጥላውን ዋና ሰክሬታሪያቱ የፒኤም ኦፊስ መጥቷል። እንደኛም ከኛ ደግሞ አቶ አዲሱ አረጋ ነው ከተማው መጥተው ያዩት። የነሱ ያመጣጥ አላማም ጩኸቱ ስለበዛ እንደ ክልል መንግስትም እንደ ፌደራል መንግስትም የህዝቡን ጩኸት ምንድነው ተጨባጭ ሁኔታው የሚለው ለማየት ነው የመጡት። ዞሮ ዞሮ የክልል መንግስትም የፌደራል መንግስትም እዚህ ነገር ላይ ጣልቃ ሊገባ አይችልም። ከተማ አስተዳደሩ ራሱን ችሎ የራሱ ምክር ቤት ያለው ምክር ቤቱን የሚሾመው
የሚተዳደረውና የሚያስተዳድረው ደግሞ እዛ ያለው አካል ነው። ጣልቃ ገብነቱ እንደዚህ አይነት ነገር አይኖርም። ለወደፊትም ከዚህ በፊትም አልነበረም እስካሁን በታድሶ አመራሩ ላይ እነዛ ሰዎች መምጣታቸው ብዙ ነገሮችን ነው የቀረፈ። ምክንያቱም ሲባል ነበረው ማፈናቀልና አንድ ብሔር ተኮር እንደሆነ የፖለቲካ ኢሹ እንዳለው ተደርጎ ነው የተለያዩ ሚዲያዎች ሲዘግቡት ነበር። እነዛ አገር ውስጥ አለ የሚባለው ሚዲያ ሁሉንም ነው ይዞ የመጡትና ቦታውን ዞሮ ነው ያዩትም በጽሁፋቸውም በመግለጫቸውም እንደመሰከሩት የህግ በላይነቱ መጠበቅ እንዳለበት ነው። የመንግስት መሬት ላይ የከተማ ፕላን ለማስጠበቅ ብቻና ብቻ አላማውን ያደረገ መሆኑን ነው አረጋግጠው የሄዱትና ለህዝቡም ያስተላለፉት እሱን ነው። የክልሉ ርዕሰ መስተዳድርም ምንም እንደዚህ አይነት መልእክትም ጣልቃ የገቡትም አቁሙ ያሉትም ነገር የለም። ይሄ ስራ መንግስት እኮ የህግ በላይነት እንዲከበር ነው ዜጎች ሳይጎዱ የህግ በላይነቱ ተከብሮ ከተማ አስተዳደሩ ራሱን ችሎ እንዲመራ ነው ድጋፍ የሚያደርጉት እንጂ በሞግዚትነት ከተማዋን አይመሯትም። መልካም እኛ ይሄንን ስራ ስንሰራ 7 ቀን ብቻ አይደለም የተሰጣቸው። ቅድም ሂደቶቹ መታየት አለባቸው፣ ፕሮሰሶቹ መታየት አለባቸው። ተግባሩ ብቻ አይደለም። የዚህ ስራ ሂደት ሐምሌ 1 ጀምሮ ነው የተጀመረ። ሐምሌና ናሴ ላይ የልየታ ስራ ነው የተሰራ። ከዛ በኋላ ከናሴ ከመስከረም ጀምሮ ደግሞ እነዚህ ከሊዛዋጁ በፊት ያሉትንና የሌሉት የመለየት ከተለየ በኋላ ደግሞ መፍረስ ያለባቸው የታወቁት ደግሞ እያንዳንዱ ቀበሌ ላይ የከተማው ካቢኔ ወርዶ ለህዝቡ ውይይት አድርጓል። ቀኑን ደግሞ ወስኖ መስጠት ግዴታ ስለሆነ አገራችን ውስጥ ያሉት ሚዲያ ኦኤምኤንንም ጨምረን ጠርተን ነው መግለጫ የሰጠነው። ከዚህ ቀን ጀምሮ ወደ ህገ ወጥ ግንባታ ስለምንገባ ማህበረሰቡ ይሄንን አውቆ የመጀመሪያ ዙር ይሄ ላይ የመንግስት መሬት ላይ ስለምንሰራ እንድትተባበሩን ንብረቶቻችሁን ከዛ ላይ እንድታነሱ ብለን መግለጫ ሰጥተናል። አጠቃላይ ሚዲያ ጠርተን ይሄንን ስንሰጥ ይሄንን ብለን 10 ቀን በኋላ እንገባለን ብለን ራሱ 1 ወር ከ15 ቀን ነው የፈጀብን። ምክንያቱም ቅሬታዎች ካሉ የቅሬታ ጊዜ ነው ማስቀመጥ ያለብን። ቅሬታ ሰሚ ኮሚቴ 9 ኮሚቴ ነው አንዱ ኮማንድ ፖስት በከተማ ደረጃ የሚመራው 9 ንዑሳን ኮሚቴዎች ከስሩ አለው። ከዛ ውስጥ አንዱ ቅሬታ ሰሚ ኮሚቴ ነው። የኦሮሚያ መሬት ማኔጅመንት መመሪያ ቁጥር 4 2010 የወጣው ደግሞ መጨረሻ ፕሮሲጀሩን ሲጨርስ ምንድነው የሚለው ይሄ ቤት ከመፍረሱ ህገወጥ ግንባታውን ከማፍረስ በፊት ከ7 ቀን በፊት በጽሁፍ ሊደርሳቸው ይገባል ይላል። ያቺን መመሪያ ለመጠበቅ ነው ከ7 ቀን በፊት በደብዳቤ ደረሳቸው። ሂደቶቹ ሳይታዩ እቺ 7 ቀን ብቻ ተመዛ ነው ብዙ ሚዲያዎች ጋር የምትታየውና ይሄንን ነው ያረግነው። ይሄ ሲደረግ ደግሞ በ7 ቀኑ አላፈረስንም 15 ቀን በኋላ ነው የተገባበት። አንድ እሱ በደንብ መያዝ አለበት። ሁለተኛ ጨለማን ተገና አርጎ ነው የሚለው ህዝብ ውስጥ ነው ይሄንን ስራ የምንሰራ። ከህዝብ የተደበቀ የሚሰራ ስራ የለም። ኦፕሬሽኑ 3 ሰዓት በፊት የተጀመረበት አንድም ቀን የለም። እስካሁንም ድረስ በ3 ሰዓት ነው የምንጀምረው። ምክንያቱም መጀመሪያ አሁን ነገ ኦፕሬሽን የምንሰራበትን ዛሬ ሄዶ ነው ቴክኒካል ቲሙ ነገ ቤታችሁ ይፈርሳል፣ ደብዳቤ ደርሷችኋል፣ ቼክ ያደርጋል። ቤታችሁ ነገ ስለሚፈርስ በጊዜ እቃችሁን አውጡ ይባላል። የጸጥታ አካሉ ሄዶ ቦታውን ከያዘ በኋላ ይሄንን ስራ የሚሰሩ ኦፕሬሽኑን የሚሰሩ ሰዎች ስለሚገቡ 3 ሰዓት ላይ ነው ሁሌ የምንጀምረው። 11 ተኩል ነው የምናቆመው። ከዛ ውጪ በጨለማ እንዲያርጎ ተፈርሷል ከተባለ ማረጃውን ማቅረብ ይቻላል። አቶ ለገሰ እስኪ አሁን ቤቶች ህገወጥ ቤቶች ግንባታዎች እየተባሉ የሚፈርሱ አሉ። እነኚህን በብዛት ነው እየፈረሱ ያሉትና ግንባታዎቹ ከመፈጸማቸው በፊት ያንን መከላከል አይቀልም ወይ? ቤቱ ተገንብቶ ከማፍረስ ሳይገነባ በፊት ማፍረሱ ወይም መከላከሉ ይሻላል። ግን ወንጀል የሚሰራ ሰው እየተነገረው እርምጃም እየተወሰደ ለግም እየቀረበ ወንጀሉን በረቀቀ ሁኔታ ይሰራል። እስኪ ለምሳሌ በየደረጃው ያስተዳደር ወይዘሮ አቢባም ለትረዳኝ ትችላለች። በዚህ በየደረጃው የተዋቀሩ አመራሮች አሉ ከቀበሌ እንበልና ከዛ ይሄ ሰፊ ቦታ ሲሰራ አስተዳደሩ የት ነበር መንግስት የት ነበር ብለው ጥያቄ ያነሳሉ። እስኪ ኦኬ እዚህ ላይ የነበሩት አሁን እኔ እንደኔ ከተማ ተጨባጭ ሁኔታ ፋክቶችን ማንሳት በጣም ተገቢ ነው የሚሆነው። ባለፉት 10 አመታት ኦሮሚያ ውስጥ የነበሩ የኦሮሚያ አመራሮች ምን አይነት ሰዎች ነበሩ የሚለው ማንሳት ይቻላል።
በብዛት ራሱን ችሎ የከተማ ቴሪቶሪውን እኔ ነኝ የሚመራው ህዝቡን መምራት ያለብኝ ህዝቡን ስትመራ ከተማ አስተዳደርን ስትመራ እኮ ሰውን ብቻ አይደለም የምትመራው ሪሶርሱን ማወቅ አለብህ አጠቃላይ ነገሩን አውቆ በእውቀት ላይ የተመሰረተ አመራር ነው ሲሰጥ የነበረው ወይስ አይደለም የሚለው ጥያቄ ማንሳት ያስፈልጋል በዛ ላይ ጋፕ እንዳለ ድርጅታችን ገምግሟል እንደ ድርጅትም ተገምግሞ አመራሮቹ እንዴት አይነት ነበሩ ያ ካፓሲቲ ነበራቸው ወይ ጋፕ ካለ እነኛ ያጠፉት አመራሮች ቀደም ሲል ማለት ነው ይሄን ሁሉ ሲገነባ የነበሩ አመራሮችስ ለፍርድ ቀርበዋል ወይ ይሄ ዳይሬክሽን ተቀምጧል ግልጽ የሆነ ከክልሉ ርዕሰ መስተዳድርም ግልጽ የሆነ አቅጣጫ ነው የተቀመጠ ይሄ መሬት ሰዎቹ መጥቶ ሲገዙ የኛ አመራር በየደረጃው ያለው በእየርከኑ ከ1 ለ5 ከታቿ እርከን ጀምሮ እስከ ቀበሌ ያለው አመራር አልፎም እስከ ከተማ ያለው አመራር ካለበት ደላላዎቹ ካሉበት ይሄ ተጣርቶ ለህግ እንዲቀርብ ግልጽ የሆነ አቅጣጫ ነው እንደ ክልሉ የተቀመጠው አቅጣጫ ማለት ነው ይሄ ስራ እንደኛ ከተማ ሁሉ ልየታ ውስጥ ገብተናል ማን ነው እዛ ቤት ውስጥ ቼን ያለው በየቀበሌው ይሄ ቤት ሲገነባ የነበሩት ባለፉት አመታቶች እጅ ያለበትን ሰዎችም እየደገፉ ነው ባይዘይ ቤታቸው እየፈረሰ ያለው ኤከሌ ነው ከነብር ተቀብሎ ያሰራል የሸጠልኝ የሚለውን እነሱም እየደገፉ ነው እኛም ደግሞ እንደ ከተማ አስተዳደሩ ክልሉ ርዕሰ መስተዳድር ባስቀመጡት አቅጣጫ ወደ ህግ የማቅረብ ስራው ከዚህ በኋላ የሚቀጥል ነው የሚሆነው ብዙ በጣም አመሰግናለሁ እኔ አቶ ለገሰ ያነሳውን አንደግሞ ግን ደግሞ ዘላይ መጨመር የምፈልገው የህገ ወጥን የመሬት ወረራ ለማስቆም እኔ በሁለት እይታ ነው የሚያየው አንደኛ በመንግስት በኩል መሻሻል ያለባቸው ሪፎርሞች አሉ አርሶ አደሩ አሁን መሬቱን ለምንድነው የሚሸጠው ለምንድነው መንግስት ካሳ ከፍሎ እየወሰደ ከመንግስት አሽሽቶ ለግለሰቦች የሚሸጠው የሚለው ቤዚክ ጥያቄ አለ ይሄ መመለስ አለበት መጀመሪያ ይሄን ለመመለስ ደግሞ የተሐድሶ አመራሩ እየሰራ ያለ ስራ አለ እሱን ቶሎ ጨርሶ ወደ ስራ መግባት ይተበቃል አሁን እንደ ለገጣፎ ለገዳዲ ከተማ አስተዳደር 1 ካሬ ሜትር መሬት 110 ነው እንደ መንግስት ካሳ ከፍለን ለኢንቨስተሮች የምናዘጋጀው 110 ብር ነው የምንከፍለው ለ1 ካሬ ግለሰቦቹ ሲገዙ 2000 3000 ሊገዙ ይችላሉ እሱ ኮምፓሪዝም አለ አርሶ አደሩ ጋር አሁን የተሐድሶ አመራሩ የክልሉ መንግስት በተለይም የፌደራሉ መንግስትም ተጨምሮበት እየሰሩ ያሉት የአርሶ አደሩ መሬት ሲወሰድበት ኮምፐንሴሽን ብቻ ነው ወይስ ሌላ ፓኬጆች መጨመር አለባቸው የሚለውን ስራ እየተሰራ ነው እሱ መፋጠን አለበት እሱ ሲፋጠን አርሶ አደሩ ያለ ፕላኑ እንዳገኘ ብሩን ስላገኘ ብቻ ነው የሚሸጠው ገዢው ደግሞ መሬቱን ስላገኘ ብቻ ነው የሚገዛው ፕላኑን እየጠበቀ ነው ወይ ሲገዛ የትኛው ነው ከተማውን የሚያሳድገው የሚያም አርሶ አደር ማነጻጸር እንዲችል መጀመሪያ እሱ መሰራቱ በጣም ተገቢ ነው የሚሆነው ሁለተኛ ነገር ደግሞ በጣም ወረራዎች አሉ ስፔሻሊ አዲስ አበባና ኦሮሚያ ድንበር መካከል ያሉት ከተሞች ላይ በስፋት ወረራዎች አሉ ሂድን አጀንዳዎችም አሉ ምንም መደበቅ የሌለበት የኮንሰንትሬሽን የሚበዛበት ሰዎች አንድ ቤት ውስጥ አሁን በጣም ብዙ ሰዎች ዛሬ አንድ ቤት ጨረቃ ገዝቶ የገቡ ወይንም ተከራይተው ሲገቡ እዛ ቤት ውስጥ ብዙ ሰዎችን የማምጣት እንደምንም ሆኖ ከቀበሌ አመራሩ ከእርከኑ ጋር ተባጥሮ መታወቂያ ለማግኘት መሬቱን ለመያዝ የሚከድበት አዝማሚያ እንዳለ በጣም በጥናት አረጋግጠናል እሱ ቅድም አቶ ለገሰ ያነሳው ማዋቅራችን ከዚህ ሁሉ ጽዱ ሆኗል ወይ አልሆነም አሁንም ለቅንቃሚ ለቅሞ ሆዱን ለማስተዳደር ለማቀለብ ምጥር አመራር ጠራርጎ ከኦዴፓ ወጥቷል ማለት አይቻልም በተለይ የታችኛው እርከን ላይ የማጥራት ስራ በጣም መሰራት ያለበት እኛም እንደ ስትራቴጂ ይዘን ኦዴፓ የማስመሰል ስራ መስራት እየሰራን ነው ይሄ ያቶ ለገሰ ያነሳው ከተጨመረ ከዚህ ችግር ውስጥ መውጣት እንችላለን የሚለው ማንሳት ነው ሁለተኛ የኔ ከኔጋ ታይዞ የተነሳው ጥያቄ የተሐድሶ አመራር ወደዚህ ስንመጣ አንድ ቢሮ መምራት አይደለም አንድ ሚኒስትር መምራት አይደለም ህዝብን መምራት የክልሉ መንግስትና የፌደራሉ መንግስት አምኖበት ህዝቡን ተመራለች ተብሎ ነው ወደዛ ይሄድኩት ህዝቡን ለመምራት ደግሞ ህዝቡን ፈልገው መስራት ግዴታ ነው ህዝቡን ለመምራት ህዝቡን ፈልገው መስራት ግዴታ ነው የመጪው ጄኔሬሽን የመጪው ትውልድን ማሰብ ግዴታ ነው ይሄንን ለማሰብ ደግሞ አሁን መንግስታችን ደክሟል ነው ብዙዎቹ የሚሉት
መንግስትን ደክሟል ያስባለው እኮ ህጉን መሰረት አድርጎ ስለማይሰራና ህጋዊ ነገሮችን ስለማይሰራ ነው። ህጋዊ ነገሮች ላይ ጨከን ማለት ያስፈልጋል። እኛ አሁን እንደ ከተማ አስተዳደር አንድ የቁጭ ብዬ እንደውም አንዳንድ የሚያየው የመሬት መንግስት ላይ ከገነባ ይላል ህጉ 7 አመት እስከ 15 አመት እስር ያስቀጣዋል ይላል። ይሄንን እኛ ተግባራዊ ያላደረግነው የህጋዊ እርምጃን አልወሰድንም። ንብረታቸውን እንዲያነሱ ነው የለመናቸው። የከተማ ማስተር ፕላንን እየተቃረነ ነው፣ ከተማውን እያበላሸ ነው። አንሱና የመኖሪያ ቤት ምችሉበት ኑሯቸውን ኑሩ ነው እያልን ያለነው። ሰብአዊ መብታቸውን አልነካንም። አሁን ይሄ በሆነበት ህጋዊ እርምጃ አልተወሰደም ብሎ መመጡ ካልሆነ በስተቀር ከተማ አስተዳደሩ እዚህ ኤሪያ ላይ ምንም የሰራ የለም። ሁለተኛ የክልሉ መንግስትም ከኛ ከከተማ አስተዳደሮቹ ስፔሻሊ ከከተማ አመራሮቹ ጋር ቀላል የማይባል ሰፖርት ነው እያደረጉልን ያለው። ይሄን